ተደፍነው ነው ፍቅር ደፍናቸው አይደለ? ከዛ ታበሽቁናላችሁ በዛ መታችሁ። እኔ ማለት ሰው ስላልሞትኩ ነው። ነፍሰ ጡር ሴትን በዛ ደረጃ ትናገራለች። አሁን የከሌ እናት ሞተች የከሌ እናት ሞተች ለምትሉ ነፍስ ይሞት። እኛ የሚጠቅማትን ምክር በመከርናት ሰዓት ሰድቡኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬ እንደተለመደው እናንተን ዘናፈታ የሚያደርግና አነጋጋሪ ነገር ይዤላችሁ አልመጣሁም። ምንድነው እሱ? በትናንትናው ዕለት የዴዚ እናት ማረፋቸውን ተከትሎ ብዙ መነጋገሪያ ነገሮች ተፈጥሯሉ። ምንድነው እሱ የሚለውን አብረን የምንመለከት ይሆናል። ከዴዚ አንደበትም የተሰማ ነገር አለ። እሱም እንደሆነ አብረን በቪዲዮአችን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። ሁላችሁም ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ ዛሬ ቪዲዮቻችን ሄድ። የኔን አማርኛ ዴዚ አትሰማው። እንግዲህ ብዙ ሰው መልእክቱ ለማን እንደሆነ ታውቃላችሁ? ጉዳይ ሐሳቡን እየሰጠ የሚገኝ ጎበዝ ብላችሁ ከእናታችሁ ለለያችኋት። ጎበዝ ብላችሁ ከእናቷ ለነጠቃችኋት። ስለ አሞራው አይደለም አሞራው ይመለከተዋል፣ ዳይሬክት ይመለከተዋል ስላችሁ ዴዚ ወጣት ሰው ናት። የምትወደውን መርጣ መሄድ ትችላለች። አሞራው ላይ ቅሬታ የለኝም። ወደደችው፣ ተጋቡ፣ አስሎንጋስ በትክክል እስከ ተንከባከባት ድረስ ምንም ችግር የለውም። እኔ ስለ አሞራው አይደለም ስለ ዜድ ምናምን ስለምትባሉት ስለእናንተ ነው ማውራት የምፈልገው። እናቷን በአደባባይ ስታሰጣት ነበረ፣ ቡሊ ስታረጓት ነበረ። የእናትየዋ ፎቶ እየተለጠፈ ይዘቀዝቅ ነበረ። ይሄ እድሜ ልኳን ነው አንተ የሚያረጋት ዴዚ። አሁን ስታዘን እንዳዘነች መጣችሁ። አትዘኑ። እንዳዘነች መጣችሁ። ዳይሬክትሊ የምናገረው ሜሴጅ ለማን እንደሆነ ይገባል። በዴዚ አካውንት ስለ እናቷ ኢንቦክስ መጥቶ የሚያወራ ሰውን እንዳለ ብሎክ ስታደርጉ የነበራችሁ አካውንቱ የዴዚ ሆኖ ዴዚ አማርኛ እንደማትችል እያወቃችሁ ለዴዚ ኢንቦክስ ስናደርግ ቀን በቀን እናትየዋ እያለቀሰች ነው። ቀን በቀን እኔ ይሄን ዋትሳፕ ሜሴጁ እንደላኩት እንዲህ ነው የምታስበው እናትሽ። እንደዚህ እናትየዋ አንተ መስለኝ ለሌላ ሰው ጽፍ አምሳይ የለም። ኤኒዌይ ባጭሩ አዲስ ላድርግ ነገሮች ተናሽ ነው። አይና ሲገለጥ ታቆማለች። እነሱ ትዳር ስለሚሏት ነው። የሰው እናትን ቁማር አስይዛችሁ ይበላችሁ። የሰው እናትን ህይወት ያሳጣችሁ። ብቻ በጣም ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እያነሱ ይገኛሉ። በተለይ ደግሞ እናንተ መጀመሪያ ላይ ሲጣሉ ያላስታረቃችሁ ሆይ ሆይ ብላችሁ ጸቡ እንዲፋፋም ያደረጋችሁ ግለሰቦች አሁን ላይ ከሷ የበለጠ እናንተ ጸጸቱን አትችሉትም እያሉ ብዙ ሰዎች፣ በተለይ ደግሞ በቲክቶክ ስሟ ዜድ የምትባለው ዱባይ የምትኖር ይመስለኛል፣ ዱባይ አካባቢ የምትኖር አንድ ግለሰብ አለች። ቲክታከር ላይቭ ስትሪመር ነች እና እሷ ነች ለዚህ ነገር በብዛት ተጠያቂ እየተባለች የምትገኘው። እና ብዙ ሰዎች ከዚህ ቀደም የወጡ ፋይሎች አሉ። ከዚህ ቀደም ምን ብለው ነበረ እነዚህ ሰዎች የሚለውን እስኪ አብረን እንመልከት። እነ ዮኒ ማኛ አለ፣ እነ ሊያ ሾው አለ። ያው በእንደዚህ አይነት ነገር ላይ እነሱ ነው ብዙ ጊዜ ሀሳብ የሚሰጡት እና እነሱ የሚናገሩት ንግግር አለ። እስኪ እነሱን እንመልከትና አሁን ላይ እየተፈጠሩ ያሉትን ነገሮች ደግሞ አብረን እንመለከታለን። አሁን የከሌ እናት ሞተች የከሌ እናት ሞተች ለምትሉ ነፍስ ይሞት። እኛ የሚጠቅማትን ምክር በመከርናት ሰዓት ሰድቡኝ ነበረ፣ ስታጓሽ ነበረ፣ ብዙ ነገር ስትሉኝ ነበረ። ለእናንተ ትቼዋለሁ። ወይ ልዩ መሪ አሁን ላይ መታችሁ አዛኝ መስላችሁ እንደሆነ ስትሉ ታስቁኛላችሁ። ምክንያቱም በሰዓቱ ለልጅቷ የሚጠቅማትን ነገር ማንም ምንም ያለ ነገር የለም እና እኔ ግን እንደ እናት ስናገር ሁላችሁ ትሰሩኝ ነበር። ድንጋይ ስትወረውሩብኝ ነበረ። አለፈ እኮ የማይታለፈው ሆነ ማሪ የማይታለፈው ሆነ። ይሄ እንዳይመጣ ነበረ እንደ እናት አስተያየት ስሰጣችሁና አረፉ ስልኝ ነበረው፣ ግን ስትሰድቡኝ ነበር። ይህ ነገር ከመሆኑ በፊት ብዙ ሰዎች እርግጠኛውን የምነግራችሁ ዴዚን ረፊ እያሏት ነበረ። ምክንያቱም ምንም ቢሆን እናትሽ ናት የምትጠቅምሽ፣
የፈለገ ብትጣሉ አሁን ላይ ምንም ነገር ብከለክልሽ ያው ከአንቺ በላይ እናትሽ ታውቃለች እያሉ ብዙ ሰዎች እየመከሯት ነበረ እና በአሁኑ ሰዓት ብዙ ሰዎች ዴዚ ላይ እየወቀሷት ይገኛሉ ወይ ደግሞ ዴዚን እየተናገሯት ይገኛሉና ይህ ነገር ደግሞ ተገቢ ነው ብዬ አላስብም። ቢያንስ እሷ ሀዘን ላይ ናት እና ሀዘኗን እንትን ማለት አለባት ብዬ ነው የማስበው። ሀዘኗን ማስታገስ አለባት። ከዛ በኋላ እንደፈለጋችሁ መነጋገር ትችላላችሁ። ግን አሁን ላይ ሀዘን ላይ ሆና በዛ ላይ ደግሞ ነፍሰ ጡር ሆና እንደዚህ አይነት ንግግሮችን መናገር ተገቢ ነው ብዬ አላስብም። ነፍሰ ጡር ሴትን በዛ ደረጃ መጥፎ ነገርን ጠብቃችሁ ሪከርድ የምታደርጉ ሰዎች ግን አውሬ ናችሁ፣ ጉድ ናችሁ። በመቤቴ መርዝ እንዴት አይነት አውሬ ናችሁ እንደምትረጩ አስተውሉ ይላል። ምን አይነት ሰው ናችሁ ሪከርደሮች? ኧረ ጌታ ኢየሱስ ክርስቶስ ለዚህ ህዝብስ አቤት አቤት አቤት! ይሄንን ትናገሪያለሽ? በሞት ላይ ፔን እንዲሰማት። አዎ ልጅና እናት አልተነጋገሩም። ባሏን አልፈቀደችም። እናትየው አለቀ። ባሏን አልፈቀደችም። ይሄን ነው አይደል እንዴ? ባሏን ብትፈቅድ አይጣሉ፣ ጸብ የለም። ባሏ ባይጣሉ ጸብ የለም፣ አለቀ። በቃ የተቀበልሽውን ልጄ ተቀብያለሁ ይቅር ብዬሻለሁ ብለው መስማማት ይችላሉ። ከባድ አልነበረም። እንግዲህ ሌላው ቢቀር እርግዝናው አለ፣ ልጅ ሊመጣ ነው። ይሄን ሁላ እያየች ጸበኛ መሆን አለበት እንዴ? አንድ ሰው ከሆነ በኋላ ግን የኛ ሰው ማስተዋል የለም። ማናባህም ከኔ በላይ በትዳር የቆየ የለም ልትመክር አትችልም። እካክ ሶሻል ሚዲያ ላይ ካላችሁ ማን ናችሁ? ልትመክሩ ሞራል የላችሁ። የማንም እንዝላል ዱርዬ መጥቶ ሊመክር አይችልም በትዳር። ከባድ ነው። ሞራል የላችሁ። ኩይሊያ የመናገር ብቃት አላት። ኩይሊያ ነዋት ባለትዳር ስለሆነች የሶስት ልጆች እናት ስለሆነች መናገር ሞራል አላት። ባለትዳር ናት። ልጆቿን በስርዓት አሳድጋለች። ኩይሊያ የመናገር ሞራል አላት። እኔ መናገር ሞራል አለ። ባለትዳሮች የሚናገሩት ንግግርና ሲንግል ወሮ በላዎች የሚናገሩት ንግግር አንድ ሊሆን አይችልም። እኔ የነዳ ብቻ ይህን ነገር ከተፈጠረ በኋላ ብዙ ሰዎች ዴዚ ላይ በጣም መጥፎ ቃላቶችን እየተጠቀሙ ነበረ። ዮኒ ማኛ እንደዚህ ስሜታዊ ሆኖ የሚያወራባትን ግለሰብ እስኪ አንዴ በቪዲዮ ላሳያችሁና እስኪ እኛም አብረን ሀሳብ አስተያየታችንን እንሰጣለን። ልጅቷ እናትየው ከሞተች በኋላ የዴዚ እናት ከሞተች በኋላ በጣም መጥፎ ቃላቶችን ያው ለዴዚ ስትናገራት ነበረ። ያው ሶሻል ሚዲያ ላይ የምትታወቅ ሰው ናት እና እስኪ በቪዲዮ እንመልከታት። መጀመሪያ ሂዳ ተዘፈቀች አይደለም? ሂዳ ተዘፈቀች። ልጄን አፍቃኛለች ልይሽ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ናት። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ፣ የዴዚ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። አሁን እንደዚህ አይነት ንግግር አስፈላጊ ነው? የዘላለም ሀዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት ያቺ ቅማላም ራሶች ዘንቢላ ሰካራም የዴዚን እናት እንደሞተች ሰምታለች። አውቃ እንዳልሰማች ምናምን ነገር እያስመሰለች ጅቦ አሞራው ደውሎለት ከላይቭ ላይ ወጣ። በመጀመሪያ ማለት ነው። በኋላ ላይ ምናምን ተረጋግተው ፊልም እየሰሩ መጡ ሮማን ተሰማ ጋር። ከዛ ሮማንን ጌም ይልኩላታል። እናንተ እንዴት ብላችሁ ነው ጌም የምትልኩልኝ? ሁለት መርዶ በቤቴ ይዤ ተቀምጬ አንዱን ሬሳ ለማስገባት አንዷ ሞተች እየተባለ ብላ ሮማን ተሰማ ራሱ ታዝባቸው ጅቦንና ያችን ሰካራም አስወጣቻቸው። እና ይሄን ምን ትሉታላችሁ? እሺ ጊዜዋ ነው አፍቅራ ነው ብለን አሜን ብለን ተቀብለናል። ይሁን እሺ። እናት መቼም ለልጇ መጥፎ ነገር ተመኝታ አይደለም የተሻለ ነገር ስለምትመኝላት እንጂ የእናት ውስጥ ደግሞ ልብ ደግሞ ስለ ልጇ ውስጧ ስለሚያሳውቃት ነው። በቃ የሆነው ነገር ሆኗል ብለን ዝም ብለናል አይደለ? እንዴ ልጅቷ ሲጀመር እሱ ጋር ከተገናኘ ሰዓት ጀምሮ ተወዛጋች፣ ሰውነቷም እየተቀየረ መጣች ምናምን የበፊቱ ወዟ ስታወራ እንኳን ራሱ በፊት እንደምታስቁላት እንደምትሳስቱላት አይነት ነገር አሁን ይታይባታል።
ብዙ ሰዎች ይህንን ንግግር ተቃውሞታል። ምክንያቱም ምንድነው አሁን ላይ ዴዚ የፈለገ ጥፋት ቢኖርባት ያው ከእናቷ ጋር የነበረባትን ነገር ባለመፍታቷ አሁን ላይ ጸጸቱን አትችለውም። እሱ ግልጽ ነው፣ ምንም ጥያቄ የለውም። ግን ብቻ አሁን ራሷ ማሰብ ያለባት ያው ራሷንና ልጇን መንከባከብ ነው። በአሁን ሰዓት ያው እርጉዝም ስለሆነች የሆነ ነገር እንዳይሆንባት፣ እርግዝና ደግሞ እንክብካቤ ይፈልጋል። በተለይ ደግሞ አይምሮ መጨናነቅን አይፈልግምና እንደዚህ አይነት ነገር እሷም የሆነ ነገር ሆና በኋላ እንደዚህ አይነት ነገር ከሚፈጠር ብቻ እንደዚህ አይነት ነገሮች የምትናገሩ ሰዎች ያው ለንግግራችሁ ትንሽ ጥንቃቄ ብታበጁለት ጥሩ ይመስለኛል። ምክንያቱም የምታወጡት ቃል ያንን ሰው ምን አይነት ነገር ያደርስበታል ብለን ብናስብ አሪፍ ነው። ገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮች ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? እኔ ያለ 18 ዓመት ካለፈ በኋላ በራስ መራመድ ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንይደም ልጁ ጋር ከገባሽ በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በሷ መፈመስ በሷ ገንዘብ ማግኘት ስለፈለገ ከእናቷ ጋር አራራቃት። ትዝ ይላችሁ እንደሆነ ሲጣሉ ወደ ዘርም ወስዶታል። እኔ ትግራዊ ስለሆንኩ ነው ማትፈልጋት ምናምን ብሎ በጣም ብዙ ድራማዎችን ሰርቷል። እዛ ጋር ልጅና እናት ላይ የማይደረግ ነገር ብልግና ነው በጣም። እኔ የማርገዟን ሳይ ማለት ነው ቀለበቱ ምናምን አልደነቀኝም። ሽማግሌ ሳይልክ ምናምን አልደነቀ። ማርገዟን ሳይ ደንግጫለሁ። ወዲያውኑ የጠየቁት ከእናቷ ጋር ታርቃለች ይችልች። በዚህ ሰዓት እኮ እናቷ ታስፈልጋታለች፣ እርጉዝ ናት ምናምን ነው ያልኩት ማለት ነው። ኧረ ነው የለም አልታረቀችም፣ ተራርቃለች። ጭራሽ እናትየዋም ኢትዮጵያ ነው የምትኖረው ምናምን ሲሉኝ በቃ በጣም ነው በሱ ነው ያዘንኩት። ኢቭን እሱ ተውት እሺ፣ እሱ አንዳንዴ ይሄ ወጣት ስትሆን ገንዘብ ስትፈልግ ምናምን ችግር የለብም ትጫወታለህ በሴት ልጅ። የእሱ ቤተሰቦች እንዴት ዝም አሉ? የእሱም ልጃቸው አይደል ሲድሩ ሽማግሌ ልከው ከእሷ ቤተሰብ ጋር ተዋውቀው ቢሆን ለሱስ ቤተሰቦች ጥሩ አልነበረም? ለምን የሱ ቤተሰቦች እህቶች እናት ካሉትም አባትም ካሉት አላውቅም ታሪኩን የሱን ግን ይሄ በቃ ልክ አይደለም። ይሄ አሁን ጸጸት ነው ለነሱ ራሱ ለሱ ቤተሰቦች ጸጸት ነው፣ ለሱ ደግሞ ሞር ጸጸት ነው። እናትና ልጅን አራርቁ። ብዙ ጊዜ ትዝ ይለኛል ድሮ እናታቸውን ቤተሰብ ጥለው ወንድ ጋር የሚሄዱ ሴቶች አሉ። ኤንድ ኦፍ ዘ ዴይ ግን ይመለሳሉ ወደ እናታቸው ወይ ስታረግዝ ወይ ሳታረግዝ በሆነ ጊዜ ላይ ኖ ቤተሰብም በአካባቢም ያለ ሰው ኖ እናንተ እንደዚህ እናትና ልጅ ቤተሰብ ሆናችሁ ተራረቃችሁ አይሆንም። ብዙ ጊዜ ወንተድ የሚያደርገው አባት ነው። ብዙ ሰዎችን እያበሳጨ ያለው የሚገኘው ነገር ቢያንስ ባልየው ይህን ነገር መፍታት መሞከር ነበረበት። በተለይ ደግሞ እርግዝና ከተፈጠረ በኋላ እናትና ልጅን ለማስታረቅ አንድም ስቴፕ አልተንቀሳቀሰም እያሉ ነበር። እንደውም ጭራሽ እሱ እናትና ልጅን ከማስታረቅ ይልቅ ጭራሽ ነገሮችን ማጋጋል ነበር የተያያዘው። በተለይ የዘር ፖለቲካ በመጀመር ማለት ነው። እኔ ትግራዋይ ስለሆንኩ ነው እያለ የሚናገርበት ብዙ ቪዲዮዎች ተለቀዋሉ በአሁን ሰዓት። ያኔ ይሄ ነገር ከመፈጠሩ በፊት ማለት ነውና ይሄ ነገር ከመፈጠሩ በፊት እሱ ማስቆም ይችል ነበር እያሉ ብዙ ሰዎች ሀሳባቸውን እየሰጡ ነበር። እኔ ልጄ የወለድኳት እንደዚህ መከራይቼ ብርድና ፀሐይ ፈረቆብኝ የዛን ቀን ቁጭ ብላ ካላለቀሰችልኝ እናቴ ብላ የመጣውን እንግዳ አብራ ካላለቀሰች ታዲያ ምኑ ላይ ነው ልጅነቱ? ስትረስ ይሆናሉ ተብለው እነሱ ጓደኛ ቤት ተቀምጠው ጓደኞቼ ነው የሚያለቅሱት። የወለድኳቸው ልጆች ስትረስ ይሆናሉ። ለምን በስትረስ አይደፉ? አሁን ዴዚም አንድ ሁለት ቀን ምናምን ልታዝ እንችላለች። ይሄ ሚዲያው ደግነቱ አማርኛ አታነብም። በአማርኛ አዳሜ ሲሞልጫት ቢሆን ደግነቱ አታነብም። ከነጭ ፈጥሯታል። እኔ የምታነብ አይመስለኝም። እንግዲህ እንዳየሁት አሌክስ አንብቦ ካልነገራት በስተቀር አማርኛ አታነብም። ዳሲት አበዛውባችሁ። አይኔ አንዴ ከጀመርኩ ስለማላቋረጥ ነው። ሶሪ ሮሚ ቀጥይ። ልክ እኮ እየተናገርሽ ነው አንቺ። እኔ ፔኑ ስለማቀው በፔኑ መሰረት ነው ሁላችሁም እንዲገባችሁ። ብዙዎቻችሁ እርጉዝ ናት ወይኔ ዴዚ እንትን እንዳትል ፊል እንዳታረግ ሳያወራል። እስኪዝሚ ሜቢ ስላልተታረቀች ሜቢ አንድ ቀን ሁለት ቀን ወዲያው እርግዝናዋ ነው ትዝ የሚላት። እንዴት ብዬ ነው የምወልደው በእንትን ልውለድ በእንትን ይሻለኛል ብላ ነው ወዲያው። ከአንድ ሁለት ቀን በላይ እናቶ በዚህ ሰዓት ያሉ ልጆች አያስታውሱ። ሜቢ አንድ ሁለት ቀን
ከባድ ነው። ብቻ አይኗን በጨዋጥባ ቲክቶክ ላይ ጌም ልትጫወት እንዳትመጣ ይዛኔ ነው እኔ ወልጫት 1 ወር 40 ሳታደርግ እዚህ ቲክቶክ ላይ ትምጣ። ይመጣሉ፣ ሰው ካልፈሩ ይመጣሉ። እንዴ በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ እኮ። ልጇ ሞቶ በሰልስቱ ልነግራችሁ ነው ብለው ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ብቻ ብዙ ሰዎች እያሉ የሚገኙት እርግዝናው ላይ ስለሆነች ብዙም ጫና እናድርግባት ነው። እኔም ይመስለኛል ጫና አስፈላጊ ነው ብዬ አላስብም። በቃ አሁን እሷ የፈለገ ጥፋት ቢኖርባት የዚህን ያክል ጫና ባናደርግባት ጥሩ ነው። ያው ብዙ ጊዜዎች አሉ ከዚህ በኋላ እሷ የምንወቅስበትም ሆነ የሆነ የምንወቃቀስበት ብዙ ጊዜዎች አሉ። አንደኛ ሀዘን ላይ ነች፣ ሲቀጥል ደግሞ እርግዝና ላይ ሆና እንደዚህ አይነት ሀሳቦችን ማንሳት ተገቢ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እናትን እየሰደብክ ልጇን በዚህ ከቤት ወጣች፣ እናቷን ሰደበ። ይሄ ነው እንግዲህ የጥሉ መንስኤ ማለት ነው። እየሰደብክ ከልጅ ጋር ብሬ ሆናለሁ የምትል አንተ ወሮ በላ ዱቄታ። አዎ እናት ለልጇ የምትመኘው መልካም ነገር ነው። እናት ለልጇ ጥሩ ነገር ነው የምትመኘው። እናት እየሰደብክ ከልጅ ጋር ልሁን ትላለህ እንደ አንተ እካክ። ማን አሳድጎ ነው እንደዚህ አይነት ወጠጤ አይደለ እንደ አንተ? አልፈልግሽም ስትላት አልነበር? you were saying that on my page። አልፈልጋትም። በእናትና ልጅ የምትገቡ ምድረ እካክ አቁም። እናትና ልጅ በቤተሰብ አይገባም ሲጀመር። አይመለከታችሁ። እናትና ልጅ ፊክስ ያደርጉታል። ምንም ነገር አድርጋችሁ ማታውቁ ሰዎች፣ ለእናትየውም ለልጇም አንድ ነገር ያላደረጋችሁ ሰዎች ዛሬ መታችሁ ፈትፋች እኛ እናውቃለን ብላችሁ የምትቀባጥሩ እካክ አቁም። ዳስ ነው ራይት። እናትና ልጅን ማጣላት ፈጣሪ ማይወደው የምታዩ ሰዎች አላችሁ። ሪሊ 20 ዓመት የት አባታችሁ ነበራችሁ? የት ነበራችሁ? ዴዚ እኮ 2 ወሯ ነው ከቤት ከወጣች። የት ነበራችሁ? ምን አድርጋችሁ ታውቃላችሁ? ጥሩም ነገር አለ። እናቶቻችን የምንወድበት ጊዜ አለ፣ የሚቆጡም ጊዜ አለ። ዳሳው ጉዳዩ በጥሩም ያውነ አንዳንዴ ደግሞ እናጠፋለን። ልጆች ነን። ልጆች ያንግ ልጆች በጣም እናስቸግራለን ለቤተሰብ። ስለዚህ በዚህ ጉዳይ ገብታችሁ የፈተፈታችሁ ትዝብት ነው ተርፉ። በእውነት ይኸው በቃ መጨረሻው እንደዚህ ሆነ። የፈተፈታችሁ ሌላው አሞራው you know what I'm talking to you. You're a player. You know that. I know you, bro. Stop playing. Okay? Don't cuss out her mom. እናቷን አትሳደብ አንተ ዱቄታ። ብቻ በቤተሰብ መሀል መግባት አያስፈልግም። እኔ በዚህ ጉዳይ የተረዳሁት ነገር ምንድነው፣ በቤተሰብ መሀል መግባት ትርፉ ተወቃሽ መሆን ነው። ያው ቤተሰብና ቤተሰብ መልሶ ይገናኛል። ሲገናኙ ደግሞ ተመልሶ እናንተ ናችሁ ችግር ውስጥ የምትገቡት። አሁን ብዙ ሰዎች በዚህ ጉዳይ ላይ እጃቸውን ከተው ነበር። ለምሳሌ ያው ቲክቶክ መንደር ላይ የምናውቃት ዜድ በመባል የምታወቀው ቲክቶከር ከሁለቱም ጋር አንድ ላይ በመሆን እናትየው እንዳትጠጋት ወይ ደግሞ እናትየው ዴዚን እንዳታናግራት አድርጋ ብዙ መንገዶችን እየዘጋችባት የነበረች ቲክቶከር ናት። እና ያም ማስረጃ ወጥቷል። ያው ሞን የተባለው ቲክቶከር መጀመሪያ ላይ ያቀረብኩት በዋትስአፕ አሰምቷል። ብዙ ማስረጃዎችም ፖስት ተደርጓል ማለት ነው። በአማርኛ የሚጽፉላትን ሰዎች ለዴዚ ማለት ነው፣ በአማርኛ የሚጽፉላትን ሰዎች ምክንያቱም ምን እያሉ ነው፣ ከእናትሽ ጋር ታረቂ እያሉ፣ ይሄ አያዋጣሽም፣ እየሄድሽበት ያለው መንገድ አያዋጣሽም እያሉ ብዙ ሰዎች ለዴዚ በውስጥ መስመር ሲጽፉላት ዴዚ እናንተ አይመለከታችሁም በማለት ብሎክ እንድታደርግ ስታደርጋት የነበረችው ማነች? ዜድ የተባለችው ቲክቶከር ናት። እና በመሀላው ምን ተፈጠረ? እናትየው አረፈች። እና እዚች ጋር የሚጎዳው ማን ነው? መጀመሪያ ዴዚ ትጎዳለች። ያው የሞተ መጀመሪያ ተጎጂ የሚሆነው የሞተ ነው። ሲቀጥል ግን ቤተሰብ ዴዚ የመጀመሪያ ልጅ እና እሷ ነች የምትጎዳው ብዬ ነው ማስበው። እና ብቻ በቤተሰብ መሀል መግባት ተርፉ ቂም ማትረፍ ነው። ምንም ይጠቅማል ብዬ አላስብም። ሲቀጥል ደግሞ ተወቃሽም ያደርገናል። አንዳንዴ እቺ ልጅ ነፍሰ ጡር ይደመጥ የማዲንጎ አፈወርቅ ወንድም ያሬድ አፈወርቅ እግዚአብሔር ጤነኛ ልጅ ይስጣት። ሴቶች እኮ ስትረስ ሲሆኑ እኮ እያየን ነው በየቤቱ የማይሆን ልጆች እየተወለዱ ቤተሰብ እንዴት እየተቸገረ እንዳለ። ከእውነት አሁን ከዴዚ ቀርባችሁ ነው ለሴትዮዋ የፈለገ ቢባሉ ዴዚ ናት ልጇ፣ ዴዚ ናት እናቷ። እና በጣም ይዘገንናል። ትውልዱ የት እየሄድን ነው? በዚህ ደረጃ ክፋት እንዴ! እውነት ካወራን አሁን ይቺ ልጅ ከእናቷ ጋር ትስማማለች? ስንቶቻችን ከእናታችን ጋር ተጣልተን እናውቃለን? ጠጋ ብለህ ብታይ እርግጠኛ ነኝ የዛሬ 6 ወር ወይ 1 ዓመት ነው ከእናቷ ጋር ያወራችው። እንዲህ የሚያወሩ ሰዎች ላይፋቸውን ጠጋ ብለህ ብታያቸው
ሰይጣን በእድሜ ነው የሚበልጣቸው። እና በተቻላችሁ መጠን ሰው ቤት ሂዳችሁ አተኙ እባካችሁ። እኔ እናንተ ቤት እኔ ይሆኒ ሶሻል ሚዲያ ላይ አሁን እዚህ ጋር ወራሁ አይደል? ከዚህ ከወጣሁ በኋላ ዮናስ ምን በላ ይሉ ምን ጠጣች እዚ ነው ማይ ቢዝነስ። የራስን መኖር መቻል አንደኛ። እነዚህ ልጆች ስለ ትዳራቸው አስተያየት የምንሰጠው እውነት ካወራን የኛ እህቶች አላሙዲ አንድ ሆኖ እንጂ የኢትዮጵያን ሴቶች አላሙዲ ቢያገባቸው በቤተሰብ ደስ አይለንም? የትኛው ቤተሰብ ነው ልጁ ዳር ስታገባ የሚወደው? ኖርዝ አሜሪካ ደግሞ ስትኖር እመነኝ አይርብህም አይጠማህም። ለዚህ እኮ ከኛ የተሻለ እኮ እንግሊዘኛ የምታወራ ልጅ ናት። ቢኮዝ የተወለደችው አሜሪካ ነው። ኦፖርቹኒቲ ያላት ልጅ ናት። ባሏ ሰየው ትዳራቸው ከተባረከ ነገ ቢፋቱ እንደማንኛውም ሲንግል ማም ልጇን ቀጥ አድርጋ ታሳድጋለች። ሲስተሙ ያግዛል። ትክክል። እንደ ኢትዮጵያ ውስጥ እኮ እድሉ የሚባል ስም ተሰጥቶ እኮ በአንድ ቤድሩም 6 ነን እኮ የተወለድነው 5 ነን የተወለድነው። ኢትዮጵያ ውስጥ እኛ አድገናል ጋይስ። አሜሪካ ከቻልክ ታሳድጋለህ፣ አልችልም ካልክ ደግሞ ተቀብሎ የሚያሳድግ መንግስት ያለበት ሀገር። አንደኛ የእውቀታቸውን መጥበብ ታየዋለህ። በሰው ትዳር አስተያየት አይሰጥም። እንደውም እነዚህ ልጆች በጣም አንደርስታንድ ይደራረጋሉ፣ በእድሜ ማች ያደርጋሉ። እናትየዋ የስንቶቻችን ትዳር ቤተሰብ ተቀብሎታል እንደ እውነት ካወራን አይኗ ቂጧ ፊቷ አይደል እንደ ገንዘብ ገቢዋ ይሄ ነው፣ እውቀቷ ይሄ ነው። እያንዳንዱ 90% በትዳር ቤተሰብ ደስተኛ አይደለም። ጀለሶች ነን ባይ ኔቸር። ይወል የታዘበ ከሆነ አማች እኮ አይዋደድም እኮ። እና እባካችሁ እቺ ልጅ በዚህ ሰዓት አይዞሽ እግዚአብሔር ካንቺ ይቅር ይባባሉ አይባባሉ የምናውቀው ነገር የለም። ይቅር እንኳን ባይባባሉ ጉዳቱ የዴዚ እንጂ የኔና የዮናስ አይደለም። እኛ ዛሬ እዚህ ጋር አውርተን የምንሄደው ለዴዚ ቁስል ነው የሚሆናት። እድሜ ልኳን ሶሻል ሚዲያ ይቀረጻል። በምስሉ ላይ የተመለከታችሁት እንግዲህ አሁን የተመለከትነው የማዲንጎ አፈወርቅ ወንድም ያሬድ አፈወርቅ የሰጠውን አስተያየት ነውና ይህ አስተያየት በጣም ትክክል ነው ብዬ ነው የማስበው። ምክንያቱም ምንድነው የራሳችንን ቤት እንኑር ነው በቃ ዋናው ሐሳቡ። የራሳችንን ቤት እንኑር፣ የሰው ቤት ውስጥ አንግባ ነው፣ በሰው ቤት ውስጥ አስተያየት አንሰጥ ነው እንግዲህ እያለ የሚገኘው ያሬድ አፈወርቅ ማለት ነውና ይህ ሐሳብ ትክክል ይመስለኛል። ምክንያቱም ዴዚ ሌላ ሰው ተጨማሪ ኃይል እሷን ባይገፋፋት ከእናትሽ ያለውን ነገር እያለ ብቻ እሷን ወደ ሌላ ነገር ባይስኬዷት እስከዛሬ ታርቀው በሰላም ይኖሩ ነበርና በሰው ቤት ውስጥ ሐሳብ መስጠት ማለት ያው ያን ቤት ማፈራረስ ይመስለኛል እንደኔና የሰው ቤት ላይ ሐሳብ መስጠቱ ወይ ደግሞ በሰው ቤት ውስጥ ገብታችሁ የምትፈተፍቱ ግለሰቦች ያው እንደዚህ አይነት ነገር ይከሰታልና ተጠንቀቁ። እንደዚህ ብለሽ ከማጽለሽ ያወጣሻት ልጅ ያ አድጋለሽ ይነሳት ላይ ሞታ የእግዚአብሔር ነው ብለሽ ቁርጥሽ መታወጭ አለች ብለሽ ምን በድጋሚ ላግዛት ህመሟን አሟት ሐኪም ቤት ናት ያለችው ከእግዚአብሔር ጋር ብለሽ አታስታመሚያት። ክድት አርጋሽ ከዳሽ በቃ ክድት አርጋሽ መክዳቷ ብቻ አይደለም እንደሌላ እኮ በሄዷ እኮ አይደለም ቁጭ ብላ ከባሏ ጋር አንቺ ያገባሽው እንዲህ አይደለ እንዴ? ከዛ እሱ ደግሞ ይመጣና ምግብ ስትከለክላት ነበር ኢትዮጵያ ትኬት ቆርጬ ያመጣሁት ብሎ በልጅሽ ላይ ይፈርዳል። እናት ምግብ ከልካይ ሆና ጡትሽን ሰጠሽ አሳድገሽ ጡትሽን እንዲህ ሰጠሽ አሳድገሻት መከራሽን አይተሽ ደም በዚህና በዛ መጥቶሽ በየሄድሽበት ተሸክመሽ ይዘሻት ሄደሽ ተንከራተሽ ልጄ ሂድና በባህር ሂድና አሳልፍልኝ አይደለም ያለው። ልጆቻችን ምን አድርገን ነው ይዘን ይመጣል? እንደናንተ ልጆች ሂድና በባህር በኩል አውሮፓ ገብተህ ይለፍልህ አላልንም። ልጆቻችንን ለአሳ አልሰጠንም። ልጆቻችንን ከአሳ ተከላክለን የሰው አሳ ይመጠቀም የሰው ሻርክ የዛኔ ነው የእናንተ እናትና ልጅ ጋር ያለ ፍቅር ከኛ እኩል ልትሆኑ አትችሉም። እኔ መስዋዕት እከፍላለሁ እንጂ ልጄ እስቲ ነው እነግራችኋለሁ። አሁንም ልጄ መስዋዕት እኔ እከፍልላታለሁ እንጂ ልጄ መስዋዕት አትከፍልም። ህይወቴ እስካለ ድረስ እናንተ ልጆቻችሁን በባህር ልካችሁ ሂድ ይለፍልኝ አንተን እዚህ ማሳደግ አልቻልኩም ብላችሁ $100 ልጆቻችሁን ልካችሁ እኛ ላይ $1 ልትሰሩ ትፈልጋላችሁ። ክብር እንኳን የላችሁ። የኢትዮጵያዊነት እናትነት ክብር እንኳን የላችሁ። የኢትዮጵያዊነት ክብር እናትነት የላችሁ። የኢትዮጵያ ባህል ቢኖራችሁ ኖሮ ልጄ እሷም እናት ናት ወልዳ የምጥን ታሪክ ምን አባሽ ታመጫለሽ እዛ ከአህያ ጋር እያማጥሽ ማለት ነው። መች ታውቂያለሽ ምጥን? አንቺም የባህል ተጽዕኖ ስላለብሽ እንደዛው ስለተደፈርሽ ልጅሽ ማንንም ቢደፍር ግድ የለሽ። ማንንም ቢደፍር ቢሆን ኖሮ ልጄ ትያለሽ። እኔም እንደዚህ መከራ አይቼ ነበር መከራ አይቼ ነው አንተን ያሳደግኩት። ስትሄድ የማንንም እናት አክብርት ይላል። እንደዛ ቁጭ ብሎ ሲያወራ እኔ አንቺን ቦኖ አንገቱ ነበር መከራው ልጅ እንደዛ ስንዴ ነገ እኮ አብራት የምትወልዳት ልጅ ናት። ነገ እኮ ህይወት የምትመሰረት ያን እንኳን ሰው የለም። ሰድዋለች ተብሎ ተሰብስበው ነበር። ልክ እንኳን ሲነግሯት የነበረው እናትየው ሲሰድቧት የነበረው እንዳትናገር በሙሉ ሲያርጓት የነበረው። ዛሬ ግን አልቃሾች ናቸው። ዛሬ ነፍስ ይማር ባዮች ናቸው። እኔ አሁንም ልጅቷን እየተናገርኩ አይደለም። ሰው ልጁን ክብር ይመልሳል።
ያለንን ተካፍለን እንብላ እዚህ ይላል። ትክክለኛ እናት ልጇን ውትድርና አትልክም። ትክክለኛ እናት ልጇን በባህር ሂድ ብላ አትልክም። አማራጭ በቃ ጭካኔ። እኔ አብሬ ሄዳለሁ ልጅ ጋር ልጄን በባህር አልክም። የእናንተ እናቶች ጭካኔ የዚህ ያለ በባህር ትልቅና ከዛ በላይ ቤት እንዲሰራላት እንዲያልፍላት ከሰው እኩል ጥርጥሯንና ወርቋን እንድትለብስ ትፈልጋለች። ዛት ሲሉ ስለዚህ የሰውን እናት ክብር አታውቂ። ብታውቂማ ኖሮ ልጅሽ ደግሶ የሰው ልጅ ወስዶ ደግሶ ቀለበት ሲያደርግ አብረሽ እያገለብሽ ለብስሽ ቁጭ ብለሽ አትጨፍሪ። እናትነት ክብር ምን እንደሆነ ታውቂው ነበር። የእናንተ ጭካኔ አንቺ የኖርሽ የሰው እናት ግን ህይወቷ ያልፋል። ልጅሽን በዛም በዚህም ብለሽ ልጅሽን በኡጋንዳም ብለሽ ታገኛለሽ። የሰው ልጅ ግን እናቷን እንዳታገኝ አሳስረሽ ቁጭ ታደርጊያለሽ። ይሄ ቤተሰብ ወንጀል ላይ ይተባበራል። ብቻ በዚህ ጉዳይ በጣም ብዙ ሰው ሀሳብ እየሰጠ ይገኛል። ግን ዋነኛው ነገር ምንድን ነው? አሁን ላይ ዴዚ እርጉዝ ናት። ሲቀጥል ደግሞ እንደዚህ ብዙ ሰው ስለተንጫጫ አይደለም፣ ከሷ በላይ የሚጎዳ የለም። ምክንያቱም ማነች? እናት ነች የሞተችው። እናት አይደለም እናት ሞታ የቅርብ ጓደኛ ራሱ ሲሞት ምን አይነት ስሜት እንደሚሰማን ሁላችንም እናውቃለን። እና ቢያንስ እንደዚህ አይነት ነገሮችን እሷ ላይ የሚደርሱ ትችቶችን ለጊዜው ትንሽ ጋብ ብናደርገው። እሷ አማርኛ አትሰማም። የፈለጉ ቢለፈልፉ እኮ ምንም የሚደርስባት ነገር የለም። እሷም ስለማትሰማ ላይሰማት ይችላል እኮ። ግን ብቻ እንደዚህ አይነት ነገሮችን ቢያንስ ለትንሽ ጊዜ ጋብ ብናደርጋቸው ጥሩ ይመስለኛል። የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጭቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆን ነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምፅ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታውን አሰፋ ይህንን መልእክት አስተላልፏል። ብዙ ሰዎች እንግዲህ ይህንን ነገር ከሰሙ በኋላ ማመን አቅቷቸው የራሳቸውን ሀሳብ አስተያየት እየሰጡ ይገኛሉ። እና ከዛ መካከል አንደኛው የኢቢኤስ ጋዜጠኛ ነው። እና የኢቢኤስ ጋዜጠኛ የነበረው ግለሰብ ከ2 ዓመት በፊት ዴዚንና እናቷን አቅርቧቸው ነበር እና በመካከላቸው የነበረውን ፍቅርና መዋደድ አስተውሎት ነበር። ከመዋደድም አልፎ እንደ ማናጀር ነበረች እናትየው፣ የዴዚ እናት ማለት ነው። እና አሁን ላይ ብዙ ነገሮችን አውርተን አሁን ላይ እንደዚህ መሆኑ አስደንግጦኛል በማለት ነው መረጃውን በፌስቡክ ገጹ ላይ ያጋራው ማለት ነው። እና በጣም ያሳዝናል። ብቻ አሁን ላይ የሞተ ተጎዳ ነው የሚባለው አይደለ? የሞተ ተጎዳ። ያው ዴዚም አሁን ላይ ጥሩ ሁኔታ ላይ እንደማትሆን እርግጠኛ ነኝ። ነፍሰ ጡር ናትም። ያው የእናቷንም ሞት ሰምታ ያው ብቻ ከባድ ነገር ውስጥ እንደምትሆን ግልጽ ነው። እና ምን ለማለት ፈልጌ ነው፣ ነፍስ ይማር እናትየውን። እንግዲህ ፈጣሪ ነፍሷን በአጸደ ገነት ያኖርልን ነው የምንለው። ሁላችሁም ደግሞ ዴዚን መጥፎ ቃል የምትናገሩ ግለሰቦች ለጊዜውም ቢሆን ትንሽ ብትረጋጉ ጥሩ ይመስለኛል። አሁን ላይ ብታስቡ እንኳን እንደዚህ አይነት ነገር መጥፎ ቃል ባትናገሩ ጥሩ ነው። ግን ካደረጋችሁ እንኳን ትንሽ ቆየት ብላችሁ ሀዘኑ ከወጣላት በኋላ ማድረግ ትችላላችሁ። ግን አሁን ላይ ከባድ ነገር ነው። እንደዚህ አይነት ነገሮችን የምትቋቋም አይመስለኝም። በሲንግል እናት ብቻዋን ስርዓተ ቀብሯ እስኪፈጸም እንደዚህ ነው የምታሳድገው። ይሄ ፍቅር ይቀጥላል። ጠብቁኝ። እግዚአብሔር አያርግባቸው። ግን ነው በእንደዚህ አይነት የተመሰረተ ፍቅር በጭራሽ ቤተሰብን ንቆ ቢያንስ እንኳን ወንድን አይደለ? ይሄ ብዙ ፖለቲካ የምታውቅ ብዙ ነገር ያደረክነክ የሆነ ስታወራ ጦርነት ላይ ምናምን እጅክ እንደነበረበት ምናምን ስታወራ እንሰማሃለን አይደለ? ብዙ ነገር ታውቃለህ። ቤተሰቦች ካሉ አይደለ? እንዴት ቢያንስ አንድ ሴት ልጅ ስታረግዝ ቤተሰቧን የምታከብር ብትሆን
እንዴት ሽማግሌ አትልኩም? እንዴት ከእናት ጋር ለማስታረቅ አትሞክሩ? እንዴት ከእናት ጋር ተስታረቁ? እናቷን ደብቃችሁ ለብቻ ወረቀታችሁ እስከሚስተካከል አሜሪካ እስከምትገባ ድረስ ከዛ በኋላ ግን ከሷ ጋር ይቀጥላል። አለዚያ ልትቀጥል ኔቨር እንዳታስብ አትቀጥልም። ሌባ ብዙ ሰው እየተናገረ የሚገኘው ንግግር እውነት ይመስለኛል። አሁን ላይ ብቻ ዴዚ ላይ እየተሰነዘረ ያለው ነገር ልክ አይደለም፣ አግባብ አይደለም። ዴዚ ላይ ያለው እየተሰነዘረ ያለውን ነገር ቢያንስ ስርዓተ ቀብሯ እስኪፈጸም ልጅቷ የተናገረችው እንደውም ትንሽ አፈጠነችው። እንደውም ልጅቷ በቃ ሀዘኗ እስኪወጣላት ለአንድ ለወር ለሁለት ወር ዝም ቢሏት ጥሩ ይመስለኛል። ባዶ ትዳራለች፣ ሴት ልጅ ባዶ ትዳራለች ካለናት ካለባት ቀለበት ሸርሙጣ ልጆች ስለሆናችሁ ባህልን ስለማታውቅ ነው። ገባ ነገሩ እየከረረ መጥቷል። ባህልና ህሴት ስለማታውቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ። ልጄን ወስደህ ቀለበት ታረጋለህ። ከባድ ነው። ያ ነው ዛሬ እሱ። እኔም እኮ ሞቻለሁ። እኔ ግን እናገርላታለሁ። በጣም ነው የሚያምነው። ይሄ ስሜቱን ታውቀዋለች። ነገራችን ምን ነው ብትቶ ቀለበቱን እንኳን ብትተውት አስረግዛችሁ እዛው በቃ ልክ እንደ ኢትዮጵያ ዱርዬ ማለት ነው። ትጨፍርብናል ያ ማለት አባት ላይ ይሰማ ይችላል። ልጅ ስትዳር ልጅ ቀለበት ስታረግ ቁጭ ብለህ ታያለህ። ከዛ እናንተም ተጨበጨባላችሁ፣ ዩቲዩብ ላይ ተለጥፋላችሁ። ምንም እነሱስ ተደፍነው ነው ፍቅር ደፍናቸው አይደል? ከዛ ታመሽቁናላችሁ። በዛ መታችሁ የባልና ትመጣለች እንኳን ደስ አለ ልጄ ምናምን ብላ ትደውላለች። እኔ ማለት ሰው ስላልሞትኩ ነው። እኔ አልችልም። በቃ ይሄንን ነው የምጠላው። ስሜቱን ታውቀዋለች። ለዛ ነው የራሴ ነገር ነው የሚያስለቅሽኝ። መትረፍ የራሴ ነው። ብቻ ከብዙ ሰዎች እየተባለ የሚገኘው በቃ በተለይ ደግሞ ቀለበት ሲያስርላት እንደዚህ አይነት ነገር አስፈላጊ አልነበረም። ልክ ቀለበቱን ሲያስርላት ለልጇ ቀለበቱን ሲያስርላት መጨረሻ ላይ እናትና አባት ባሉበት ነበር መሆን የነበረበት። በተለይ ደግሞ ብዙዎች እየወቀሱ የሚገኙት የእሷን ቤተሰብ ብቻ ሳይሆን የእሱንም ቤተሰብ ነው። እንዴት እናንተ ዝም ትላላችሁ? የሁላ ነገር ሲፈጸም ማስረገዙን እንኳን ያስረግዝ፣ ግን ቀለበት ስታደርግ እንዴት ቤተሰብ በሌለበት ይደረጋል እያሉ ብዙ ሰዎች ተቃውሟቸውን እያሰሙ ይገኛሉ። እና እኔም ተቃውሞ ልክ ነው ብዬ ነው የማስበው። ምክንያቱም ቤተሰብ በሌለበት እንደዚህ አይነት ነገር የተባረከም ይሆናል ብዬ አላስብም። ብዙ ሰዎች እንደውም እየፈሩ የሚገኙት አሁን ለጽንሷ ነው። አሁን በእንደዚህ አይነት መንገድ የተጸነሰ ልጅ ፈጣሪ አይባርከውም እያሉ ይገኛሉ። ብቻ ፈጣሪ ትዳራቸውንም ከዚህ በኋላ ሰላም ያርግላቸው ነው የምለው። ያው እርግማን መፍረድም ሆነ ጥሩ አይደለም ብዬ ነው የማስበው እንደኔ። ብቻ እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየት አላችሁ? ለማንኛውም ፋሚሊዎቼ የዛሬ ቪዲዮቻችን እኚህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።